በ$500 አካውንታችሁን ማትረሰው ስህተት 1 ሚኒት ካንድል ወደ ታች 50 ፒፕስ ተዘቅዝቆ ያልጨራሽ እንደዚህ ወዲያው ኔጌቲቭ $2000 ምናምን ነው። ብዙ ሰዎች ባይዘው መሳሰላላችሁ ይሉናል። ይፈራል ግን አክቹአሊ ትሬዲንግ ላይ ስትመጣ ጌም ኦፍ ፕሮባቢሊቲ ነው። ከፋሚሊ ምን አይነት የዝርፊያ ሙከራ ተደርጎብኝ ነበር። እሱ ጉጥ ምናምን ቃልሻለሁ እንትና ነኝ $100 ዲፖዚት አድርግልኝ ይላል። እንትና ነኝ $100 ዲፖዚት አድርግልኝ ይላል። እንትና ነኝ አለ ለምን አባቴ አትነው ኮብል ምናምን ያሪስ ከማታ ነበረ መስታወቂያ ምናምን ሳቡ ሰላም ውድ ያኩሉ ቻናል ቤተሰቦቼ እንኳን ወደ አኩሉ ቻናል በሰላም መጣችሁ። የዛሬው እንግዳችን ስማርት መኒ ኮንሰፕት ላይ ወይም ኤስኤምሲ ላይ የብዙዎቻችንን አይን የከፈተውና ምርጡ ትሬደር ኢትዮ ኤስኤምሲ ነው። በዛሬው ቆይታችንም ስለተለመደው ስትራቴጂ ብቻ እናወራም። በ$500 አካውንታችሁን እንዴት ማሳደግ እንደምትችሉ ዛሬ እንሰማለን። ትልልቅ ኪሳራዎች ሲያጋጥሙ ሪቬንጅ ትሬድ ላለማድረግ የሚረዱ የሳይኮሎጂ ሚስጥሮችን በተጨማሪ ደግሞ ስማርት መኒዎች እንዴት ማርኬትን እንደሚያንቀሳቅሱት ውስጥ ሚስጥሩን ይነግረናል። በተጨማሪም ደግሞ ከኢትዮ ኤስኤምሲ ጋር የፎሬክስ ትሬድ ስልጠና አዘጋጅተንላችኋል። ስልጠናውንም ለማግኘት ይህን ቪዲዮ እስከመጨረሻ ተከታተሉት። ለቻናል አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ። እንዲሁም ደግሞ ይህን ቪዲዮ ላይክ በማድረግ እንጀምረዋለን። ዛሬ ኢትዮ ኤስኤምሲ ወደ እኔ ቻናል ለሁለተኛ ጊዜ ነው የመጣኸው። ዛሬም ስለ ትሬኒንግ ጆርኒ ስለመሳሰሉት ነገሮች ብዙ ነገሮች እናወራለን። እስኪ ወደ መጀመሪያዎቹ ቀኖች እንመለስና ትሬኒንግ ቁማር አይደለም ግን የሀብት ማፍሪያ መንገድ ነው ብለህ የተገነዘብከባት ቅስፈት ያቺ ሞመንቷ እንዴት ነበረች? ኦኬ ሶ ይሄኛው ኦልሞስት ወደ ዛሬ 3 ዓመት በፊት ልሆንልህ ነው ማለት ነው። ሶ እኔ ያ ትሬዲንግ ቢዝነስ እንደሆነና ቁማር እንዳልሆነ የተገነዘብኩባቸው ሁኔታዎች የነበሩ በዛ ቢዝነስ ላይ ሪሊ ሪዛልት አምጥቶ ከሀገር ውጭ የሚኖር ጓደኛችን ነበረ ዳኒ ይባላልና እሱ ነበረ ሪከመንድ ያደረገኝ በዛን ጊዜ። እሱ ሪከመንድ ሲያደርገኝ ሶሻል ሚዲያ የለውም እንዳሁኑ እንደዚህ አይነት ላይፍ ላይ አይደለም፣ ግን ሪል ሰርቶ አሪፍ ሪዛልት ያለው ሰው ስለነበረ እና ሪል የሆነ መንገድ ከተከተልኩኝ በደንብ መስራት የምችልበት ቢዝነስ መሆኑን አንደርስታንድ ስላደረኩኝ ነው ወደዚህ ቢዝነስ የገባሁት። ሞመንቷ ያቺ ነበረች። ከሱ በሱ ዳኒ ለውጥ አይቶበታል ነገሩ ላይ ማለት ነው። ኦኬ እሺ፣ አሁን እንደነገርከኝ 3 ዓመት ሆኗል ትሬዲንግ ላይ። እንዴት ነው በዚህ 3 ዓመት ውስጥ እንዴት ነው ማርኬቱ ልዩነቱ እና አንተ አሪፍ የነበረበት ሞመንት ብለህ የምታስበው ጊዜ የትኛው ነው? ባለፉት 3 ዓመት ማርኬቱ ያው ብዙ አይነት ቢሄቪየሮችን አይተናል። ኦልሞስት ግን ስፔሻሊ 2023-24 የነበረው እስከ 2025 ግማሽ የነበረ ጊዜ በጣም ለትሬዲንግ አሪፍ የሆነ ጊዜ ነበር ብዬ አስባለሁ። አሁን ላይ ያው እንደምታየው ነው ከጂኦፖለቲክስ አንፃር የማርኬት ኮንዲሽኑ አሪፍ አይደለም አሁን ላይ ያለው። የዛን ጊዜ ነበረ አሪፍ ነበር። ትራምፕ እየተጫወተብን ነው። ትራምፕ እንደውም ባለፈው አንዱ ድሮ ቴክኒካል አናሊሲስ ነበር የምንሰራው፣ አሁን ትራምፕ ነው የምንከተለው። እስቲ እና ደግሞ አሁን በዚህ 3 ዓመት ውስጥ ትሬድ ባረክባቸው ጊዜ ውስጥ ማትረሳው ባንድ ትሬድ በቃ ሃይስት የሰራህበት አማውንቱን መግለጽ ባትፈልግም ሃይስት የሰራህበት ጊዜና ትሬዷን እንዴት ታስታውሳታለህ? ያቺ ትሬዷን ኦልሞስት እስካሁን ድረስ አረሳትም። ምክንያቱም የሚያስታውስ ከሆነ በ2021 ጀምሮ የኦል ታይም ሎው ደርሶ ነበር። የዛን ጊዜ ነበረ የኔ ቢገስት ነው የነበረችው ወደ 1812 አካባቢ ወረደበት ጊዜ። ኢቭን ሎት ሳይዝም የከፈትኩት በሚስቴክ ነበረ፣ ግን አሪፍ ሰይድ ብሬክ ኢቭን አድርጌ ኦልሞስት ሆልድ አደረኩትና ልክ ቅዳሜ ማታ የጂኦፖለቲካል ቴንሽን እስራኤል ጋዛ ላይ የነበረው ጥቃት ስትጀምር ማርኬቱ ላይ 500 ፒፕስ ጃምፕ አድርጎ ነበር ያደረውና ትልቁ ፕሮፊት የሰራበት ትሬድ እሱ ነበር። ጎልድ ላይ ማለት ነው። ጎልድ አሁን 4500 ምናምን አካባቢ ነው ያለው። እሱ እያወራ ያለው $1800 እያለ አስቡት እንዴት እንደተተኮሰ ጎልድ ማለት ነው። እስካሁን ቢዞ ቢሊየነር ነው እኮ ያኔ ኦልሞስት ስንት ፒፕስ ምናምን አገኘ? ወደ 3000 አማውንቱ 3000 ፒፕስ። ምን ፓርሻል እየወሰድክ ምናምን ነበር ወይስ ያኔ ፓርሻል ነበረ? ፓርሻል ነበር። እኔ ፓርሻል በቅርብ የጀመረ ነው የሚመስለኝ MT5 ላይ የዛሬ 2 ዓመት ምናምን ያወቅኩትና ትንሽ ካፒታል ነበረኝ ከዛ የዛኔ ብን
ኤክሲ ስናይፐር ጋር ዋንቷን ጨርሼ ፈንድድ ፓይአውት ያደረኩበት ጊዜ ነበርና ያችን ኢቭን ስሞል አካውንታን ኦልሞስት ከ600% በላይ ነው ያደገችው። ፈንድ ነው የነበረው? አይ ከፈንድድ ያገኘሁት ካፒታል ነበርና ኦኬ በሷ ካፒታል ኦልሞስት ከ$1800 አካባቢ ወደ 7000 ምናምን ያደገችው በአንድ ትሬድ። ያው ኤስኤምሲ ስትራቴጂ እንደምትጠቀም ሁላችንም እናውቃለን እና ሞር ኮንሰርን የምታደርገው ምን ሊኩዊዲቲ ስዊፕ ነው ኦርደር ብሎኮችን ነው የምታየው? አሁን ለምሳሌ እኔ አንደኛው አንተ ተማሪ ነኝ፣ ግን ለምሳሌ ዩቲዩብ ላይ ስለ ኤስኤምሲ ስትራቴጂዎች ምናምን ሳይ ይለያል፣ አንተ ከምታይበት ይለያያል። እና አንተ ምን ላይ ነው ሞር ፎከስ የምታደርገው? ኤስኤምሲ እኔም የምጠቀመው ሳይንስ ፎከስ የሚያደርገው ፕራይስ አግሪመንት ሌቨሎች ላይ ብቻ ነው ፎከስ የሚያደርገው። ከዛ ውጭ ያሉ ነገሮች ያው የማርኬት ኖይዝ ነው ብሎ ነው የሚያስበው። ያንን የማርኬት አግሪመንት ሌቨሎች የምንላቸው የቢድ ፕራይስ እና አስክ ፕራይስ ካረንትሊ አግሪድ ያደርጉባቸው ሌቨሎች እነሱ ናቸው፣ ስትሮንግ ኢንስቲቱሽናል ሌቨሎች እና እነሱ ላይ ነው ሜን ፎከስ ማድረገው። ለዛም ነው አሪፍ ሪዛልት ያለው ማለት ነው። እሱን ኮንሰፕት ግን ያው የምንጠቀመው እንደ ኦርደር ብሎክ ነው። ኦርደር ብሎኮች ናቸው፣ ግን እነዚህ ኦርደር ብሎኮች በጣም ስፔሲፊክሊ ለይቶ የሚወጡ ናቸው። ማርኬቱ ላይ ያው የተመረጡ ናቸው። ሁሉም ኦርደር ብሎኮች አይደሉም። ቢኮዝ ኦፍ ዛት ደግሞ እነዚህ ኦርደር ብሎኮች ሊኩዊዲቲ ቢኖራቸው ደግሞ ይበልጥ ስትሮንግ ያደርጋቸዋል እና ሞር ፎከስ የምናደርገው ኦርደር ብሎኮች ናቸው ማለት ነው። እስኪ ወደ ቻርት ስትገባ የምታያቸው ነገሮች አሁን አንድ ሴታፕ ለመግባት ማትደራደርባቸው ቅድመ ሁኔታዎች ምንድን ናቸው? ይሄ ትሬድ ባይሉ አለው ሴል አለው ለማለት ማትደራደርባቸው ነገሮች ምንድን ናቸው? ኦኬ ያው ሴታፑን ያው ማትደራደሩትን ያው ሃይ ፕሮባቢሊቲ እና ያው ሪስክ የምንላቸው አይነት ሴታፕ ሞዴሎች ሊሆኑ ይችላሉ። መጀመሪያው ያው ማልደራደሩባቸው ሴታፖች ስፔሻሊ ቢሎ ኮሬክሽን ሌቨል ያሉ ኢንትሮች ከሆኑ ላስት ማንዴ እየወሰድ ነው። ለምሳሌ 1000 ፒፕስ ፉል ቲፒ በአንድ ቀን የወሰድነው ትሬድ እንደዚህ አይነት ትሬዶች ለምሳሌ የማልደራደሩባቸው ትሬዶች ናቸው። በዛው ልክ ደግሞ ያው አንዳንድ የማርኬቱ ኮንሰልቴት በሚያደርግበት ሁኔታ ወይም ደግሞ የጂኦፖለቲካል ቴንሽን በጣም ሃይ በሚሆንበት ሁኔታ ውስጥ ደግሞ በተቻለኝ አቅም ብዙ ትሬዶችን ላለመውሰድ ነው የምሞክረው። የፈለገ ቢሎ ኮሬክሽን ማንኛውም አይነት ሌቨሎች ቢሆን ፕራይሱ ስቲል ዲሲፕሊን ሆኜ ለመቆየት ነው የምሞክረው። ምክንያቱም ጂኦፖለቲካል ቴንሽን ሲኖር ሞር ፕራይሱ ማኒፑሌሽን ላይ ፎከስ ስለሚያደርግ ማለት ነው። አንዳንዴም ደግሞ ሪስክ የሚያስደረግህም ሃይ ሲሆን ብዙ ጊዜ ትሬድ አትወስድም። ስፔሻሊ ለምሳሌ እኔ ሪስክ የማደርገው $300 ከሆነ ያ ሴታፕ $400 $500 ሪስክ የሚያስደርገኝ ከሆነ አልወስደውም። ምክንያቱም ሂት እንደሚሆን እርግጠኛ ብትሆንም የኔን ኢሞሽንን ፕሮቴክት አድርገው የኔን ካፒታልን ፕሮቴክት ሊያደርግ የሚችል ሴታፖች ላይ ብቻ ነው ፎከስ ማድረገው። አሁን እዚህ ጋር ያወራነው ስለ ሪስክ ነው እና ስለ ሪስክ ማኔጅመንት ለትሬዲንግ ወሳኙ ነገር ሪስክ ማኔጅመንት ነው ይባላል። እና አንተ ለአንድ ትሬድ ምን ያህል ሪስክ ታደርጋለህ እና ደግሞ ሪስክ ሪዋርድ ሬሽዮ እንዴት ነው የምታደርገው? ኦኬ ሶ አርቲያዲ ሶ ሪስክ የምታደርገው ምን ያህል ፐርሰንት ነው ለሚለው ለምሳሌ እኔ ሪስክ ማድረገው ለእኔ አፎርድ ማድረግ ወይ ደግሞ ኢሞሽንን ፕሮቴክት የሚያደርግን አማውንት ነው ሪስክ ማድረገው። ሰምታይምስ 10% ማክሲመም 10% አካባቢ ነው ሪስክ ማድረገው። እስከ አንዳንዴም ከዛ በላይ ሪስክ ማድረግባቸው ሁኔታዎች ሊሆኑ ይችላሉ። አክቹዋሊ ግን ያንን ምስል ለምሳሌ እኔ 10% ሪስክ አድርግ ስል ወይ ደግሞ አብዛኛው ጊዜ የሚነገረው ምንድነው 1% ሪስክ አድርጉ ነው የሚለው። ያ ማለት ለምሳሌ $100 ኑሮ 1% ሪስክ አደርጋለሁ ብትል የማይሆን ነገር ነው። ምክንያቱም $1 ፐር ትሬድ ሪስክ ያደረግ ምንም ትሬድ ልታደርግ አትችልም፣ እያስወጣህ ነው። $1 እንዴት ሪስክ ይደረጋል? ሶ አካውንትን ስኬል አፕ ለማድረግ እስከሆነ ድረስ ያው ትሬዲንግ ላይ ሪስክ ስትወስድ ነው ገንዘብ የሚመጣ። ሪስክ ስትወስድ ግን ካልኩሌትድ የሆነ ሪስክ መሆን አለበት። ለምሳሌ የኔን አካውንት ተከታታይ 20 ትሬዶችን ብከስር ብቻ ነው ብሎ ላደርገው የምችለው። የምጠቀመው ሪስክ ማናጅመንት ስታይል እሱ ነው። ወደ በኋላ የምንመጣበታለን $500 አካውንት ላይ እንመጣበታለን። የኔን አካውንት 20 ተከታታይ ትሬዶችን ብከስር ብቻ ነው ብሎ ሊያደርግ የሚችለው ማለት ነው። አንድ ሰው 20 ተከታታይ ትሬድ ይከስራል ማለት ነው። ግን ያው ኢንዱስትሪ ላይ መቆየት የለበትም። ያን ያህል ማስተካከል ያለበት ነገር አለ ማለት ነው። ፕላኑን በቃ ተከታታይ 20 ትሬዶችን ትሬድ ማስደረግ የሚችል አይነት ትሬዲንግ ፕላን ነው የምከተለው። ኦኬ እስቲ በቃ እውነታውን እናውራና ትሬዲንግ በምትጀምርበት ጊዜ ምናምን በጣም ማትረሳቸው ብሎ ያደረከው ፈንድ አካውንት ሊሆን ይችላል፣ ሪል መኒም ደግሞ በጣም ከባዱ ኪሳራ ነው ብለህ የምታስታውሰውን እና ደግሞ ትሬድ በቃኝ ምናምን ያስባለ ጊዜ አለ?
አለ አክቹአሊ እኔ ዩኒቨርሲቲ ፍሬሽማን ነበርና ከዛ አቋርጬ ነው ወደዚህ ኢንዱስትሪ የገባሁት። የፋሚሊ ጫና አለ። በዛ ላይ ደግሞ ጀመርስተን ያው ትሬዲንግ ላይ ስትገባ ያው የተወሰነ እውቀት ይኖራል። ትሬዲንግ ፕላን እና ጆርናል አይኖርህም፣ ሪስክ ማኔጅመንት አይኖርህም። እና ያለችን ገንዘብ ያው ሶሻል ሚዲያ ላይ እንደምታየው 10,000 20,000 ፍሊፕ ማድረግ ነው የምታስበው። $100 $200 ይዘህና ይዛኔ ዲፖዚት ሳደርግ ደግሞ አንዴ ከፍ ያለ ካፒታል አይደለም ዲፖዚት ሳደርግ የነበረው 100 ዲፖዚት አደርጋለሁ ብሎ ያደርጋል፣ ዲፖዚት አደርጋለሁ ብሎ ያደርጋል፣ ዲፖዚት አደርጋለሁ ብሎ ያደርጋል ነበር ሰው የነበረው። እና የማረሳውና ለኔ ሜቢ የመጨረሻ አሃ ሞመንት ምን ነው ይሄ ሲሪየስ እንደሆነ ያደረገኝ ሞመንት ብዬ ማስበው የዛኔ ኢቭን ፒሲጂ እየወጣና ሆቴል ቁጭ ብዬ ነበር ትሬድ ማድረግ እና $150 ዲፖዚት አድርጌ ትሬድ ገባው። ጎልድ ላይ 0.2 ሎ ተጠቅሜ ነበር የገባሁት $150 ላይ ማለት እና ያ ካፒታል ኒውዮርክ ሴሽን ነበረ። አጋጣሚ ነው በቃ ወደ $600 ፍሊፕ አደረገ። ከዛ አይ 1000 ስቶን ዘጋታለሁ ብዬ ተመለሰና 150ንም ብሎ አደረገች ማለት ነው። ከዛ የሌለ ተበሳጨ ምናምን ፒሲን ይዤ እየሄድኩኝ መንገድ ላይ የጉልበት ሰራተኞች አሉ አይደለ ህንጻ ላይ አካፋ ዶማ ምናምን ይዘው የሚቆፍሩ ምናምን የሚሆኑ ሰዎች አብሮ 5 ይሆናሉ። አብሮ በቃ እየተጫወቱ እየሳቁ ፋፈሽ ብለው በጣም ይስቃሉ። ፊታቸው ላይ በጣም ፈገግታ አለ ምናምን እየተጫወቱ እየሄዱ ነው። እኔም $150 አንድ ሺህ አደርጋለሁ ብዬ ስንቱ ፕሮፊትም ጭምር አጥቼ እየሄድኩኝ ነው ደብሮኝና ከዛ ሳያቸው ምናምን ልብሳቸው ቆሽሿል፣ ፀጉራቸው ጭቃ በጭቃ ነው ምናምን እና እንዳለ በስብሷል ሰው ማለት ነው። ዝም ብዬ አፈጠጥኩና እዛ ቁሜ ነው የቀረሁት። ለምን እዛ የመጣልኝ ጥያቄ ምንድን ነው እነዚህ ሰዎች በቀን ይሄ ጉልበታቸው ጨርሶ ይሄ አፈር ባፈር ሆኖ ጉልበታቸው ተበዝብዞ ጭምር በቀን ምን ያህል ብር ነው የሚሰሩት የሚለው ጥያቄ ነበር ጭንቅላቴ ላይ ያመጣውና ሳስበው 1,500 ብር ነው የሚሰሩት። እኔ ደግሞ $600 $90,000 ብር በዛኔ ገፍቼ ብሎ አድርጌ እየወጣ ነው። ወይ ደግሞ የአንድ ዶክተር የአንድ አመት ደሞዝ ሊሆን ይችላል ፀሐይ ሳይነካኝ ቁጭ ብዬ በጥላ ውስጥ ሰርቼ ንቄ ብሎ አድርጌያለሁ ማለት ነው። ያ ሞመንት እቤት ከሄድኩኝ በኋላ እንቅልፍ አልወሰደኝም ሌሊቱን ሙሉ ማለት ነው። እና እነሱ ሰዎች ነበር ሌሊት ሙሉ ፊቴ ላይ የሚመጡት ያው እየሳቁብኝ ያሉ ነበር የመሰለህ እንደዛ። እና ከዛ ኋላ በቃ ሪያሊስቲክ በሆነ መንገድ እየሄድኩኝ እንዳልሆነ ተረዳው ማለት ነው። $150 ወደ 1,000 ምናምን ፊሊፕ የማድረግ ሙከራ አንድ ጊዜ አጋጣሚ ሊሆን ይችላል፣ ግን መልሶ እንደሚጠፋ ተገነዘብኩኝ። ከዛ ኋላ ነው ለመማር የወሰንኩትና ሲሪየስሊ መያዝ አለብኝ ብላ ሲሪየስሊ መያዝ አለብኝ ብዬ ከዛ ኋላ ነው እየተማርኩት። ከዚህ ፊትም ተናግሬው ያለው ሜንተር ሁሌም የማመሰግነው ኤች ስናይፐር ነው። እና ከዛ ኋላ ነው ተምሬ ሪስክ ማኔጅመንት፣ ትሬዲንግ ፕላን ብዙ ማላቃቸው ነገሮች የነበሩት በማወቅ ከዛ ኋላ ነው ፕሮግሬስ ማየት የጀመርኩት ማለት ነው። ይሄ ማለት መቼ ነው? 2023 ኦልሞስት አሁን 3 አመት ከ5 ወር ምናምን ሊሆን ነው። ጸዴ ነው። ትሬዲንግ ቢዝነሱ ከገባ ሪስክን ስትራቴጂህን የምትከተል ከሆነ ምንም አይነት ስራ ብትሰራ ላታገኛቸው የምትችላቸው ፊክስድ ካረኮሎች ለምሳሌ እኔ የምታውቅበት አሁን ባለፉት 2 አመት ስፔሻሊ አሁን እኔ ቻናል ላይ ያሉ ሰዎች የሚያውቁት በቃ ተመሳሳይ ሎት ነው የሚጠቀሙት። ለምንድን ነው ሎት ሳይዝ ማትጨምረው ነው የሚሉት። ይሄ ፕላስ ሴታፕ እንገባና ሎት ሳይዝ ለምን አትጨምረው ምናምን ነው ያ ማረግበት ምክንያቱም ፊክስድ በሆነ መንገድ ሲሄድ ለምሳሌ 2026 ከገባ በዚህ በ5 ወር ውስጥ አካውንቲንግ $5,000 ወደ $17,000 ነው ስኬል አፕ ያደረጉት በፊክስድ የሆነ አራር እና ዊዝድሮም ሳደርግ ምናምን ሁሉም ቻናል ላይ ፖስት አድርጌዋለሁ። ነው ሁሌም ፊክስድ የሆነ አራር ስትጠቀም ነው ሪዛልት ማየት የምትጀምረው። ካልሆነ በድንገት ልትሰራ ትችላለህ፣ ግን በድንገት ነው የሚጠፋው። እንደዚህ አሁን ተጠቅመው ማታውቀው ሎት ሳይዝ A+ ሴታፕ ነው ብለህ ተጠቅመኸው ማኒ ሜክ ልታረግበት ትችላለህ፣ ግን ኔክስት ራሱ A+ ነው ያልከው ሴታፕ ደግሞ አሁን ትሬዲንግ ላይ ትልቁ ወሳኝ የሆነ ነገር A+ ሴታፕ መስራት ሳይሆን ያንተ ማይንድ ሴትም ያንተን ፐርሰናሊቲ ካልም ሆኖ መሄድ መቻል አለበት። ትሬድ ከገባህ በኋላ የሚረበሽ ከሆነ ትክክል አይደለም ማለት ነው። ወይ ሪስክ ያደረግከው አማውንት ብዙ ነው ወይም ደግሞ አሪፍ ያልሆነ ሴታፕ ገብተሃል ማለት ነው። የራስ ትሬድ ስታደርግ ካፒታልህን ብቻ ሳይሆን ፕሮቴክት ማድረግ አለብህ፣ የራስህንም ኢሞሽንም ጭምር ፕሮቴክት የሚያደርግ ሴታፕ መሆን መቻል አለበት፣ ሪስክ የምታደርገው አማውንት ጭምር ማለት ነው። ስለ ሳይኮሎጂም ስናወራ እንዴት ነው ኢሞሽኖችን ኮንትሮል የምታደርገው? ፊሮችህን፣ አንዳንዴ ደግሞ ግሪዲነት ምናምን፣ እነዚህን ነገሮች እንዴት ነው ሃንድል የምታደርገው? ይሄኛው አክቹአሊ የትሬዲንግ ላይ ትልቁ ችግር ነው። ኢሞሽን፣ ፊር፣ ግሪድ ምናምን እነዚህ ትላልቅ ችግሮች ናቸው። እነሱን ኮንትሮል ማድረግበት ብቸኛው መንገድ ፊክስድ የሆነ ሪስክ ነው የምወስደው። ያም ውስጤን የሚስማማኝ ቢከስርም ማልፈራበት ወይ ደግሞ ማልበሳጭበት አይነት አማውንት ነው ሪስክ ማድረግ ሁሌም
ካልሆነ ለምሳሌ ትሬድ ከገባ በኋላ እየፈራው ከሆነ የሆነ የተሳሳትኩት ነገር አለ ማለት ነው። ያ ምንድነው? ለምሳሌ ከቴክኒካል ለምሳሌ አላስፈላጊ የሆነ ራንደም ትሬድ ከወሰድኩኝ ወይም ደግሞ ሪስክ ከማድረገው አማውንት በላይ ሪስክ አድርኩኝ ግዴታ ስለምፈራ አሁን ላይ እነዚህ አይነት ነገሮችን አላረግም። ኦቨር ሪስክ አላረግም። ትሬዲንግ ፕላኔን ነው የምከተለው። ምክንያቱም ያንን መከተል ያቆምኩ ለታ ነው መፍራት የምጀምረው ማለት ነው። ስለዚህ ያንን የራሴን የሆነ ትሬዲንግ ፕላን እከተላለሁ። በዛ አማካኝነት የሚሰጠኝ ስታክ ካለ ቴክ አደርጋለሁ። ከሌለ ደግሞ 2-3 ቀን ባልወስድም ችግር የለብኝም። ስለዚህ ዲሲፕሊን ሁኜ ራሴን ሃንድል በማድረግ እና ዛሬ ሴታፕ ባይኖር ወይ ደግሞ ዛሬ አሪፍ ትሬድ ባይኖር ነገ ሌላ ቀን እንደሆነ ሪያላይዝ ማድረግ ነው። ትሬዲንግ ለአብዛኛው ሰው ትሬድ የሚያደርገው ልክ አንድ ቀን እንደቀራችሁ ወይ ደግሞ አንድ ሳምንት ብቻ ትሬድ አድርጎ ኢንዱስትሪ እንደሚወጣ ነው ትሬድ የሚያደርገው። ብዙ ትሬድ ይወስዳል ምናምን። እኔ ደግሞ 1 ወይም 2 ትሬድ ብቻ ነው መውሰድ ሞክረው በቀን ውስጥ ማለት ነው። ያው ፈርስት ትሬድ ኢቭን አሪፍ ፕላስ ኤስ አሪፍ ሴታፕ ሆኖ ሉዝ ቢያደርግ ሰከንድ ትሬድ አልወስድም። ኔክስት ትሬድ ነው የምመጣው። ለምን አሪፍ ብዬ አናላይዝ ያደረኩት ሴታፕ ፌል ካደረገ ኔክስት ያቺ ስሞል ሉዝ ውስጥ ሁኚ ልሰራት የምችለው አናላይዝ በመጀመሪያው ትሬድ አፌክት ለምትደረግ ማለት ነው። የመጀመሪያው ኪሳራ ስላለ ልክ ላትሆን ይችላል። የመጀመሪያው አሪፍ የምትለው ሴታፕ ፌል አድርገህ ኔክስት የምትሰራው አሪፍ ሊመጣ ይችላል አብዛኛውን ጊዜ ነው። ሞር በዚህ መንገድ ነው ሃንድል ማድረግ ኢሞሽን። ኪሳራዎችም ሲገጥሙ ድሮዳውን ውስጥ ሆነ ፈንድድም ሆነ ድሮዳውን ውስጥ ሆነ እነዚህ ነገሮች ለመወጣት ኔክስት ዴይ ነው የምትጠብቀው ነው በቃ ድሮዳውን ውስጥ ከሆንክ ኢቭን እረፍት ላደርግ ይችላል። ከዚህ ፊት ታስታውሳለህ? ተከታታይ 5 ቀናቶች ሉዝ አድርጌ ነበር። ሉዚንግ ስትራክ ውስጥ ነበርኩኝ ያለፈው ዓመት እና የዛኔ ያደረኩት ለአንድ ሳምንት እረፍት ነበር የወሰድኩት እና ለአንድ ሳምንት እረፍት አደርጋለሁ። ከዛ በኋላ ሚስቴኮችን ሪቫይዝ አደርጋለሁ። የማርኬት ከሆነ ወይ ደግሞ የኔ ሚስቴኮች ከሆነ ሪቫይዝ አደርጋቸዋለሁ። ከዛ በኋላ ኔክስት ዊክ ሲመጣ የመጀመሪያው ሳምንት የኔ ሚስቴኮች ከነበሩ እነሱን ቶታሊ ፊክስ ለማድረግ ሞክራለሁ። የቴክኒካል ችግር ከሆነ ደግሞ ያው ከማርኬቱ እስከሆነ ድረስ ምንም ማድረግ ስለማልችል እጠነቀቃለሁ ማለት ነው። እና አንዳንዴ ከባድ የሆነ ኪሳራ ውስጥ የምገባ ከሆነ እረፍት ወስዳለሁ። ይሄ በጣም አሪፍ እንትን ነው ማለት ፕሮ ስትሆን ወይ በቃ ጥሩ ሌቭል ላይ ስትደርስ ነው እንደዚህ አይነት ሀሳቦችን የሚመጡልህ ማለት እኔ ራሴ ላይ ችግር ብዬ ማስበው በቃ በቀን ውስጥ ትሬድ ማድረግ አለብኝ ብዬ ምናምን ማሰብባቸው ጊዜዎች አሉ። ማለት እንዴ ዛሬን ምንም ትሬድ ሳላረግ ልውል ምን አይነት ነገር የምትለው ነገር አለ። ግን እሱን ኢሞሽንን ኮንትሮል ማድረግ በጣም ፕሮነት ነው ብዬ ነው ማስበው። አንድ ሳምንት ትሬድ አለማድረግ ማለት ሪያላይዝ ማድረግ ይኖርብናል። ለምን መሰለህ? አሁን ብዙ ትሬድ ወስደህ ገንዘብ እየሰራህ ካልሆነ አንተ ጋር ነው ችግሩ ማለት ነው። ምክንያቱም ብዙ ትሬድ ወስጄ ገንዘብ መስራት አልቻልኩም፣ ውጤቱ ኪሳራ እንደሆነ አይቼዋለሁ። ስለዚህ ገንዘብ መስራት ማርኬቱ ላይ ያለውበት ዓላማ ገንዘብ መስራት እስከሆነ ድረስ ብዙ ትሬድ መውሰዴ ብዙ ገንዘብ እንዲከስር እንጂ ብዙ ትርፍ እንዳመጣ እያደረገኝ ካልሆነ እሱን ነው መተው ያለብኝ፣ እሱን ማስወገድ ነው መቻል ያለብኝ ማለት ነው። ሶ ቢኮዝ ደግሞ አሁን ትሬዲንግ ላይ ለምሳሌ በዚህ ሳምንት ብናይ ሰኞ ብቻ ነው ትሬድ ያደረኩት። ማክሰኞና ሮብ አሞኝ ነበር፣ እስካሁን አልገባንም። ሰኞ ብቻ የወሰድነው ትሬድ ሙሉ ሳምንት የምትፈልገውን ሪከቨር ያደርጋል ማለት ሙሉ። አሁን ብዙ ትሬድ ብትወስድ ደግሞ በዛው ልክ ዊንም ይኖራል ሉዝም ይኖራል። ኦቨርኦል ግን አሪፍ ትሬዶችም ሊሆኑ ይችላሉ። ብዙም ብር ሊሰራት ይችላል። በዛው ልክ ግን በተቻለ አቅም በቀን የምትወስዳቸው ትሬዶች በጣም ሊሚትድ መሆን መቻል አለባቸው። አንድ አሪፍ ዊኒንግ ትሬድ ካለ በቃ ቀኑን ዘግተህ መውጣት አለብህ። ምክንያቱም ኔክስት ዴይም ሌላ ኦፖርቹኒቲ እንዲኖር ያደርጋል። በዛን ቀን ብትገባ ትንሽ ብትከስር እቺን ላስመልስ እያልክ የባሰ ኪሳራ ውስጥ ነው የምትገባው። ስፔሻሊ ጀማሪ ከሆንክ እና ለሁሉም ጀማሪ ቢያደርጉ ብዬ የማስበው ነገር ምንድነው እስካሁን ያሉበትን ሁኔታ ሪያላይዝ ቁጭ ብሎ ራሳቸው ጋር ይነጋገሩ። እስካሁን በቀን ምን ያህል ትሬድ ወስዳለሁ፣ ያ ወስዶ ትሬድ ፕሮፊታብል ነው ወይስ አንፕሮፊታብል ነው የሚለውን ማየት ይኖርባቸዋል። አንፕሮፊታብል ከሆነ ችግሩ ያለው እነሱ ጋር ነው። በቀን ብዙ ትሬድ እየወሰዱ ነው። ስለዚህ ያንን አቮይድ ለማድረግ በመሞከር ማሻሻል ይችላል። ይሄንን እንደዚህ አይነት ሀቢቶችን ራሳቸውን በማለማመድ ከፕሮ ትሬደሮች እየተማሩ ማስተካከል ይላልባቸው። ሁሉም ብታያቸው እነዚህ እኛ ራያ ናቸው የምንላቸው ሰዎች የሚወስዷቸው የቀን ትሬዶች ወይም አንዳንድ ሳምንት ምናምን ሲቆዩ ሪያላይዝ ማድረግ ይኖርብናል ከነሱ ስፔሻሊ ብዬ አስባለሁ። ከዚህ በፊት ብዙ አቅም ያላቸው ሰዎች ስላየን ኢንዱስትሪው ላይ ስላሉ እነሱ ቢሄቨር መላበስ የተሻለ ፕሮፊታብል ሊያመጣ እንደሚችል ማለት ነው። አብዛኛው ጀማሪ ግን አሁን እኔ ጋር ፐርሰናሊ የሚደርሰን ሴታፕ ፖስት ካላረኩኝ ዛሬ የለም እንደ እዚህ ጋር እንደዚህ አይነት ነገሮች አሉና አሁን
አብዛኛው ጀማሪ የሚፈልገው ምንድነው አሁን ሶሻል ሚዲያ ላይ የሚያየው ነገር አለ ምናምን በአንድ ቀን ይገባና ብዙ ትሬዶች ከወሰደ በሺህ የሚቆጠር የሚሰራ ነው የሚመስለው። በዛ መካከል ግን አንድ ሚስቴክ አጠፋም በሙሉ የሰራውን ዋይፕ የምታደርግና በተሻለ አቅም ሰው በቀን ማክሲማም 2 ትሬድ ቢወስድ ትሬዲንግ ፕላንና ሪስክ ማኔጅመንቱን ቢከተል አሪፍ ነው ብዬ አስባለሁ። እስቲ ከትሬዲንግ ጀርባ ያለውን ስራህን አሳየን። ማለት ጆርናል ታደርጋለህ ማለት አሁን ብዙ ሰው ውጤቱ ላይ ብቻ ነው ማለት ዊን ያደረገው ሉዝ ያደረገው ነው የሚጽፈው። አንተ ሌሎች ትሬደሮች ብዙ አያዩትም፣ እኔ ግን በጣም ትኩረት ሰጥቼ እነዚህ ነገሮች መዘገባቸዋለሁ የምትላቸው ነገሮች ለምሳሌ ዊኒንግ ሬትህን ብቻ ነው ወይስ በዛ ሰዓት የነበረህንም ኢሞሽንህን ምናምን? ብዙ ጊዜ የማየው ቴብል ነገር እንደዚህ ገባው በእንደዚህ ወጣው ምናምን ቴብል ነገር ነው። አንዳንድ ሰው ደግሞ ጆርናል የነበረውን ነገር ራሱ ይጽፈዋል። አንተ እንዴት ነው ጆርናል የምታደርገው? እኔ አክቹዋሊ የምወስዳቸው ትሬዶችም ጆርናል አደርጋቸዋለሁ። በሳምንት ነው ግን ማረጋቸው፣ በየቀኑ ሳይሆን በሳምንት መጨረሻ አደርጋቸዋለሁ። ስፔሻሊ ግን ማረገው የኔን ፐርሰናሊቲ ወይ ደግሞ የኔን ይሄ ማይንድሴት አናላይዝ አደርጋለሁ። በዛን ሳምንት ምን አይነት ትሬዲንግ ቢሄቪየር ነበረኝ፣ ስፔሻሊ እሱ ለምን ይጠቅመኛል ሞር ጠንካራ ጎኖቼ ላይ ፎከስ እንዳደርግና እነዛ ደካማ ጎኖቼን ደግሞ ለማስተካከል ያግዘኛል ማለት ነው። እሱ ላይ ለሚይዛቸው ነገሮች ለምሳሌ ምንድነው ለምሳሌ ከሰኞ እስከ ዓርብ በወሰድኩባቸው ትሬዶች ሁኔታዎች ውስጥ አንደኛ ምን አይነት ሁኔታ ውስጥ ነበርኩኝ የሚለው ይወስናል። ለምሳሌ ቤት ቁጭ ብዬ ነበረ፣ ውጭ ነበርኩኝ፣ መንገድ ላይ ነበርኩኝ፣ ምን አይነት ሁኔታ የሚለውን አያለሁ። ለምሳሌ አንዳንድ ምን ሀፕን ያደርጋል ትሬድ ፖስት ካደረኩኝ ወይ ደግሞ ከገባው በኋላ ለሆነ ነገር ወይ ደግሞ አጋጣሚ ወጣና እጄ ላይ ሆኖ ማኔጅ ማድረግባቸው ጊዜዎች አሉ። እንደዚህ አይነት ጊዜዎች ውስጥ አብዛኛው ጊዜ ዲስራፕት ስለሚሆን አልወጣም እና እነዛ ሚስቴኮች አሁን አንዳንድ እየረብሹኝ ነበርና እነሱን ለመተው ፊክስ ዳርክ ያለው ለምሳሌ ማለት እና ሚዛቸው ነገሮች ምንድናቸው ሜቢ አብዛኛው ሌሎችም ትሬዶች አክቹአሊ ፎከስ ያደርጉበታል ብዬ አስባለሁ። ግን ያንን ትሬዶች ከገባው በኋላ ምን አይነት ቢሄቪየር ነበረኝ፣ እንዴት ነበረ ውስጥ ሪአክት ሲያደርግ የነበረው የሚለውን በደንብ አናላይዝ አደርጋለሁ። ስፔሻሊ ደግሞ አሪፍ የሆነ ዊኒንግ ትሬድ ካት ካረኩኝ ለምሳሌ መሀል ላይ በወጣ አናላይዝ አደርጋለሁ። የወጣሁበት ምክንያት በቴክኒካል እየሰጠኝ ሂንት ነው የወጣሁት ወይስ በራሴ ምክንያት የሚለውን አያቸዋለሁ። በተጨማሪ ደግሞ ስፔሻሊ ስቶፕ ሎስ ነክቶ የሚሄዱ ትሬዶች በደንብ አናላይዝ አደርጋቸዋለሁ። ቁጭ ብዬ አናላይዝ አደርጋቸዋለሁ። ለምን ያ ሴታፕ ቢኮዝ ኦፍ ማይ ሚስቴክ ከሆነ ኔክስት ታይም አቮይድ አደርገዋለሁ። በማርኬት ሁኔታ ከሆነ ደግሞ እሱ ኦኬ ፕላኔት ተከተልኩኝ በሚልና አብዛኛው ጊዜ ያሉብኝ መጥፎ ሀቢቶች በኖትቡክ እየጻፍኩኝ ፊት ለፊት ይለጥፋቸዋለሁ ማለት ነው። ሚስቴኮች ነው። ከዛ ያው ልክ አናላይዝ አድርግ ከሴታ ፊት ለፊት ስላሉ ትናንትና እንደዚህ አድርጌ ነበረ ያልኩኝ እነዚያ ሚስቴኮችን አቮይድ ለማድረግ ያግዘኛል። እና በፊት ደግሞ እንትን ነበረብኝ፣ አሁን ላይ ትቼዋለሁ፣ ሪቨንጅ ያደርግ ነበር። ለምሳሌ ሴታፕ ፖስት አደረግና ቻናል ላይ ምን ይችላል ልክ አስወጥቶ ሲሄድ ዊዝን 5 ሚኒት ምናምን ሌላ ሴታፕ እንሰጥ ነበር። ከዛ አሁን እሱን ቶታል ይቻላል። አሁን ስቶፕ ሎስ ያንን ለመተው በጣም ብዙ ጊዜ ፈጅቶብኛል። ኦልሞስት 2 ዓመት በላይ ፈጅቶብኛል እሱን ቢሄቪየር ለመተው። አሁን ላይ ሉዝ ሳደርግ ቀጥታ ሴታፔን ስዊች ኦፍ አድርጌ ነው የምወጣው ከቤት እና ምክንያቱም እዛ ላይ ቁጭ ባል ቁጥር ሞር ሌሎች ዲሲሽኖችን ለመውሰድ ነው የምትገፋፋው እና እነዚህ ነገሮችን እንጽፋቸዋለሁ። ባድ ሀቢቶችን እንጽፋቸዋለሁ፣ ጠንካራ ጎኖችን እንጽፋቸዋለሁ። ያ ሞር ቻርት ላይ በተቀመጠ ቁጥር ብዙ ሴታፕ ይመጣል ታያለህ። ዝም ብለህ ነው ብዙ አቮይድ ማድረግ የሚጠቅም ይመስለኛል፣ ብዙ ኦቨርትሬድ ላለማድረግ። እና ደግሞ ከቤት ስትወጣ ትሬድ አታረግም ወይስ ዘግተህ ትወጣለህ? ወይስ ቲፒ ከነካ ነካ ነው? ኦልሬዲ ለምሳሌ አንድ ሴታፕ ካለ እሱን ሊሚት አስቀምጣለሁ። ጠዋት ከመጣ እስከ 8 ሰዓት ባለ ሬንጅ ውስጥ ከቤት ስለማልወጣት እዛ ላይ ቲክ አደርጋለሁ። ከዛ በኋላ ለምሳሌ ወጥቼ ሻቡና መልበተው የሆነ ነገር አድርጌ የምመለስበት ጊዜ ነው። ሶም በጊዜ ነው የምመለሰው ቤት ከወጣሁ ራሱ እና በዛን ታይም ውስጥ የሚመጣ ከሆነ ኦልሬዲ ጠዋት የነበረ ስታፍ ስለሆነ ስቲል ቲክ ይደረጋል። ያው ቀበጣቸው አሪፍ ስፖቶች አሉ፣ እዛ ውስጥ ቁጭ ብዬ ሃንድል አደርገዋለሁ ማለት ነው። ካልሆነ ግን ሞር ጠዋት ጨርሼ ለመውጣት ነው የምሞክረው ሁሌ። ቲፒ ባይነካልህ መውጣት ባለብህ ሰዓት ላይ ቲፒ አልነካም ልበልህ ምን ታደርጋለህ? የሆነ ብሬክ ኢቨን አስጠግተህ ምናምን ትተዋለህ ወይስ ክሎዝ አድርገህ ትወጣለህ? ኦኬ እዚህ ጋር አሁን እኔ የምጠቀመው የፓርሻል ስታይል ነው የምጠቀመው። ፓርሻል ማለት ለምሳሌ አንድ ትሬድ ከገባው 1 to 1 ከሄደ በኋላ ብሬክ ኢቨን 1 to 2 ከሄደ በኋላ ፓርሻል ክሎዝ አደርጋለሁ። ለምሳሌ 200 ፒፕስ፣ ምክንያቱም 200 ፒፕስ 100 ፒፕስ ነው የኔ 1 to 2 ኦልሞስት እና በጣም አሪፍ ስለሚሄድ
ምን አደርገዋለሁ አሪፍ ፕሮፊት ከሰጠ በኋላ ለማክሲመም ፕሮፊት ስኬድ ብዬ አልጠብቅም። የሆነ 50%ን ክሎዝ አደርጋለሁ ማለት ነው። ከዛ የተቀረው ተመልሶ ብሬክ ቢነካ ራሱ የሆነ ፕሮፊት ይዤ ነው ማለት ነው። ፉል ቲፒ እስኪነካ ድረስ በሚል ሙሉ ፖዚሽን ሆልድ አላደርግም። ፓርሻል እየወሰድኩኝ መሄድ እስካለበት ድረስ ይሄዳል ማለት ነው። ከተመለሰም እስካለህ ድረስ ብትወጣም ውጪ ፓርሻሎች እየተወሰዱ ቲፒ ድረስ ጠብቃለህ። ኢሞሽናሊ አልረበሽም ማለት ነው። ፓርሻል ኦልሬዲ አሪፍ ፕሮፊት ይሉ የሆነ አማውንት እየዘጋው በሄድኩኝ ቁጥር ቢመለስ ራሱ ወይኔ እዛ እንዳለው ሳልዘጋው ተመለሰ ምናምን ከሚጸጸት እንትን ይልሃል ማለት ነው። ሳይኮሎጂካሊ በደንብ በቃ አሪፍ ነው። ፓርሻል መውሰድ አሪፍ ነው በጣም። እስቲ አሁን ለምሳሌ እንደ ጀማሪ $500 አካውንት ቢሰጥህና ይህን አካውንት እንዴት ብለህ ታሳድገዋለህ? ለማሳደግ ታስባለህ ማለት ነው። $500 አክቹዋሊ በአሁን ባለው ማርኬት ኮንዲሽን ትንሽ ሊያስቸግር ይችላል። ምክንያቱም $500 አካውንት ወይ ደግሞ ካፒታል ያለው ሰው ማክሲመም ፐር ትሬድ $25 ነው ሪስክ ማድረግ ያለበት ማክሲመም። ያ አካውንት ማለት ስኬል አፕ ለማድረግ እስከሆነ ድረስ ማለት ነው። 1-2 ሪስክ ሪዋርድ ሬሽዮ ደግሞ 1-3 ሪስክ ሪዋርድ ሬሽዮ ከበቂ በላይ ነው። $500 አካውንት ስኬል አፕ ለማድረግ ለማሳደግ በጣም ከበቂ በላይ ነው። እንዳልኩ ግን $25 ሪስክ ማድረግ አለብህ። ለምሳሌ 1-2 ትሬድ ማድረግ አለብህ። ታርጌትህ $50 ነው ማለት ነው። 1-3 ከሆነ ደግሞ $75 25 ሪስክ አድርገህ 75 ለማግኘት እንደማለት ነው። $500 ካፒታል ያላችሁ ጀማሪ ትሬደሮች እኔ እንዲከተሉት የምመክረው ሪስክ ማናጅመንት ትሬዲንግ ፕላን አንደኛ ፐር ትሬድ $25 ያደርጉት ወይ ደግሞ ማክሲማም ዴይሊ ደግሞ 2 ትሬድ ብቻ ማለት ነው። ይሄ በቃ የማይቀየር መሆን መቻል አለበት። ትሬዱ የፈለገ ኤክሲታፕ ይሁን የፈለገ ይሁን በእነሱ ስሜት የሚነዳ የሚገባ ትሬድ ሳይሆን በዚች ፕላን ብቻ ፊክስ ተደርጎ የሚኬድ መሆን መቻል አለበት። እሱ ለምን ያግዛል? $500 አካውንት የተወሰነ ሉዝ ብታረግ ራሱ በቀላሉ ብሎ አያረግም። ምክንያቱም $25 ፐር ትሬድ ማለት ያቺ $500 አካውንት ቶታሊ ብሎ እንድታረግ ተከታታይ 20 ትሬድ ምንም አይነት ትርፍ ሳታመጣ መክሰር አለበት ማለት ነው። ያ ማለት ተከታታይ 20 ትሬድ ጀማሪ ሰው እንኳን ቢገባ አይከሰርም። ተከታታይ 20 ትሬድ ማንም ጀስት ዛሬ የገባ ሰው ራሱ አይከሰርም። በእድልም ቢሆን ዊን ያደርጋል ማለት ነው። እና 1-2 ሪስክ ራድሬሽ ተጠቅሞ $25 ፐር ትሬድ ሪስክ ያደርጉ ማክሲመም ዴይሊ 2 ትሬድ ቢያደርጉ አካውንቱ በቀላሉ ስኬል አፕ ያደርጋል። ኢቭን 50% ዊን ሬት ቢኖራቸው ራሱ 1-2 ቢጠቀሙ ብሬክ ኢቭን ናቸው ማለት ነው። 1-3 ከተጠቀሙ ግን $250 ኤክስትራ ፕሮፊት ይዞ ነው የሚወጡት። እና ስሞል አካውንት $500 ያላቸው ትሬደሮች $25 ማክሲመም ፐር ትሬድ ሪስክ 1-2 ወይ ደግሞ 1-3 ሪስክ ራድሬሽ ቢጠቀሙ አካውንቱ ምንም ብሎ በማያደርግበት ሁኔታ ቀስ በቀስ አካውንት ያድጋል ማለት ነው። በጣም አሪፍ መልእክት ነው። ብዙ ሰው ይጠቀምበታል ብዬ ተስፋ አደርጋለሁ። ምክንያቱም እንዳልከው 20 ትሬድ ሉዝ እስክታረግ በመሀል ዊን ብታረግ ብሬክ ኢቭንም የመምጣት ቻንስ አለ። በደንብ ደግሞ ጥሩ ሴታፕ የምትወስድ ከሆነ በደንብ ስኬል አፕ የመሆን ቻንስ አለው። በደንብ ስኬል አፕ ያደርጋል። ግን ያው $500 ያለው ሰው ጀማሪ ምናምን ሲሆን $5 ሪስክ ለማድረግ ቶሎ ፍሊፕ ለማድረግ ነው የሚያስበው እና ይፈራል። ግን አክቹዋሊ ትሬዲንግ ላይ ስትመጣ ጌም ኦፍ ፕሮባቢሊቲ ነው። ሪስክ ሳትወስድ ምንም የሚመጣ ሪዛልት የለም። ሪስክ ስትወስድ ነው ገንዘብ የሚመጣው። በዛው ልክ ሪስክ ስትወስድም ያው ድህነትም ሊመጣ ይችላል። ግን እንደ ትሬደር አንድ ሰው ትሬዲንግ ላይ ገብቶ እንደሌላው ቢዝነስ ዘርፍ ቢሆን ያው ዝም ብለህ ሰርተህ ወይ ጉልበትህን ወይ የሆነ ነገር ቫልዩ አላርገህ ትቀበላለህ። ትሬዲንግ ላይ ግን እንደዛ ያለም አድ ማድረግ የሚጠይቀው ቫልዩ ምንድነው? ከአንተ ዲሲፕሊን አሪፍ ነው። ሪስክ ማኔጅመንት እና ትሬዲንግ ፕላን እስካለ ድረስ ትሰራለህ። እነዚህ ነገሮችን ካሌሉ ደግሞ ያው ብትሄድም ያው ወደኋላ ነው የሚሆነው ጉዞ ማለት ነው። ፈቀቅ የሚል ነገር አይኖረውም። ብዙ ነገር ትሄዳለህ፣ ግን እንደገና ትከስራለህ። ትሄዳለህ፣ ትከስራለህ። በቃ እዛው ነው የምትሆነው። ትሬዲንግ ፕላን እና ሪስክ ማኔጅመንትህን ይዘህ ለምሳሌ አሁን $500 አካውንት ላይ $25 ፐር ትሬድ ማለት እቺ አንድ ትሬዲንግ ፕላን ነች። ለምሳሌ ሪስክ ፐር ትሬድ 25 አራር ወይ ደግሞ ታርጌት የምናደርገው ፕሮፊት 1-2 ቢያደርገው ሰው ስታርት ካፒታሉ የታወቀ ስለሆነ በሳምንት ለምሳሌ ማክሲማም ዴይ ፐር ትሬድ ለምሳሌ 2 ቢያደርገው በሳምንት ምን ያህል ትሬድ እንደሚወስድ ያውቃል። 5 ቀናቸው 10 ትሬዶች ናቸው። 10 ትሬዶችን 5ቱን ሉዝ ቢያደርግ ስንት ይመጣል? 5R አጥቷል። $125 ሉዝ ያደርጋል ማለት ነው። 5ቱን ደግሞ ዊን ቢያደርግ $50 ስለሆነ ስንት ነው የሚመጣው? $250 ነው የሚመጣው። ያ ማለት $125 ፕሮፊት ዘግቷል ማለት ነው። ሳምንት 50% ሪት ቢኖረው ራሱ ልክ ነው።
እና ይሄ አንዱ ትሬዲንግ ፕላን ነው እና ስሞል አካውንት ለምሳሌ $500 ምናምን ስኬል አፕ ለማድረግ ይህንን ትሬዲንግ ፕላን ከተጠቀሙ በደንብ ስኬል አፕ ያደርጋል። እስቲ ትሬዲንግ ላይ ማለት ነው ቻርት ላይ በቃ ማትረሰው ስህተት የትኛው ነው? ማረሳው ስህተት ፖዚሽን በስልኬ MT5 ፖዚሽን ከፍታለሁ ብዬ ከዛ ልክ ባይ ለመግባት የተፈው ሲመጣ ስልክ ተደወለብኝ ከላይ ማለት ከዛ ስልኩን እንደዚህ አድርጌው እገባለሁ ብል እኔን ያስገባኛል ፌልድ ይለኛልና ከዛ ደግሞ ሴታፕ ወይ ፕላስ ነበር እንዳመልጠኝ ብዬ ተደጋጋሚ ነካዋል። ከዛ 6 ፖዚሽን ነበር የከፈትኩት ማለት እኔ አንድ ፖዚሽን ለመክፈት ነው ግን ፊልድ ያለኝ ስለሆነ ስልኩም ከላይ እየተደወለ ስለሆነ ኔትወርክ ስለሚያጠፋው እኮ ነው ኔትወርኩ እያጠፋው ነው እየገባ አይደለም ብዬ ነው ከዛ በቃ ያስገባኝ ለምን ተስፋቆርጭ ሄሎ በቃ መልሼ ይደውላል ምናምን ብዬ ስገባ 6 ፖዚሽን ነው 1 ሚኒት ካንድል ወደ ታች 50 ፒፕስ ተዘቅዝቋል ጭራሽ ሉዝ ላይ ማለት እና ከዛ ልክ ሳያው በቃ እንደዚህ ወዲያው ኔጌቲቭ $2000 ምናምን ነበር ወዲያው ማለት ከዛ ልዝጋው አልዝጋው እያልኩኝ እንደዚህ እያልኩኝ $3600 ምናምን ወረደ። ከዛ እዛ ላይ ገዛጋውት ክሎዝ ማድረግኩት ሉዝ ላይ ማለት ነው 3000 $300 ሪስክ ላደርግባት የነበረው ላይ $3600 ምናምን ሉዝ አደረኩበት። ማረሳው ትልቁ ምስቴክ እሱ ነው እና አሁን አይተህ ከሆነ ትሬድ ፖስት ሳደርግ ኤርፕሌን ሞድ ነው ስልክ መሆንም አለበት አይደል? እኔ እንደዛ ገጥሞኝ ያውቃል። አሁን በአንተ ስኬል ላይሆን ይችላል ሉዝ ያደረኩት ግን በሞት በራሴ ኔትወርክ ሆኖ ትሬድ አላደርግም። እቤት መሆን አለብኝ። እቤት ኮንኩ በቃ ዋይፋይ ነው የሚገናኘው። ስልክ ተደወለ አልተደወለ ይሰራል። እንደዛም አሁን ሰከንድ ስልክ ስላለ ኤርፕሌን ሞድ አደረግና ትሬድ ማድረግባት ኮኔክሽንም አንዳንዴ ሉዝ ሲያደርግ አልገባም ብለህ እንትን ስትል ልክ ኮኔክሽን ሲያገኝ ደደደደደም ድምፅ ትሰማለህ። በጣም ብዙ ብር ነው 3000 ኧረ በጣም ቢገስት ሎዝ ነው ይሄ በአንድ ትሬድ በቃ ቢገስት ሎዝ በአንድ ትሬድ እሱ ነው። ተከታታይ የከሰፍካቸው ግዛቶች ነበሩ ግን በአንድ ትሬድ በቃ ያውም 10 ደቂቃ አልቆይ በራስህ ነው የዘጋው። ስቶፕ ሎስም እስክታስቀምጥ ምናምን እድል ማልሰጠህ መች ነው ይሄ የሆነው? 2025 መጀመሪያ እንደጀመርክ አካባቢ ማለት ነው። 2025 ነው 2025 በስመ አብ 2025 ይሄ የአሜሪካ ምርጫ ምናምን ሊጀማምር የነበረ ጊዜ ይሄ ቅስቀሳ ምናምን ሲያደርግ የነበረ ጊዜ ትራምፕ እንደመጣ እኮ እንዴት ነው ፎሎ ያደረገው? በአንድ ሚኒት ያስደነግጣል። ከሱ በኋላ ይሄ የኢራኑ ጦርነት ነው እንደዚህ አይነት ሙቭመንት ያየሁት እኔ ራሱ ማለት ነው። ስቶፕ መስፋት ነው እንጂ እንደዚህ አይነት ሚስቴክ አላጋጠኝም። ከዛ በኋላ ስቶፕ ሎስ ምናምን ይሰፋል ግን ስቲል ሎስ ሳይዝን ስለምቀንስ እንደዚህ አይነት ሚስቴክ ከዛ በኋላ የለም። በጣም አሪፍ። እስቲ አሁን ለምሳሌ ኤቭሪቲንግ ሉዝ ብታረግ አሁን ባውን ሚስቴክ ብቻ ሳይሆን በቃ ትሬዲንግ ላይ በቃ ዜሮ ብትሆና ፈንድ አካውንቶች ምናምን ብሎ ቢያደርጉ ምናምን ለሚቀጥሉት 30 ቀናቶች እንዴት ነው ስታርት የምታደርገው? ማለት እውቀቱ አለ ግን ካፒታሉ ምናምን በቃ የነበረ ካፒታል አለ አሁን ያለ በጣም ትንሽ ቢሆን ምን አይነት ነገሮችን እንጠቀማለን? አክቹአሊ ከባድ ይሆናል። ምክንያቱም ካፒታል ስጣጣ ካፒታሉን ብቻ ነው ሳይኮሎጂንም ጭምር ነው የምታጣው እና ስፔሻሊ በራስህ ኦቨር ሪስክ አድርገህ ያጣኸው ከሆነ ከባድ ነው የሚሆነው። ያው ግን እንደዛ ቶታሊ ዜሮ ቢሆን ኑሮ ማድረጉ ቢመስለው አንደኛ የሆነ ካፒታል ማግኘትበትን መንገድ አመቻቻለሁ። ምክንያቱም ያለ ካፒታል ምንም ማድረግ ስለማችል ማለት ነው። የሆነ ስራ የምፈልግ ይመስለኛል ካፒታል ማግኘትበት አምጥቼ ኢንቨስት ማድረግበት ከዛ ያገኘው ካፒታል ግን ሙሉ በሙሉ ኢንቨስት አላደረገው ቀጥታ ወደ ፈንድ ነበር የምገባው ማለት ነው። ፈንድ ገባና ለመጀመሪያ እኔም ስኬል አፕ እንዳደረግ ያገዘኝ ፈንድ ነውና ወደ ፈንድ ገባና ፈንድ ላይ ፓስ አድርጌ እንደገና ፋይት ለማድረግ እሞክራለሁ ማለት ነው። አሁን ባለውበት በዚህ 3 አመት ከ5 ወር ሁኔታ ቢሆን ግን አሁን ኦልሞስት ከሰራሁት ባለፉት አመታት 2023 24 እስከ 25 ግማሽ በጣም አሪፍ ነበር ብያለሁ ቅድም ነው። በዛው ጊዜ ውስጥ ከሰራሁት ፕሮፊት 80% አሁን ወጥቶ ሴፍ የሆነ አሴት ላይ ነው። ያ ማለት ሴፍ የሆነ ቦታ ላይ ነው። ያ ማለት አሁን ዜሮ በሆነ ራሱ ስቲል ምንም ችግር የለውም ማለት ነው። እና ትሬዲንግ ላይ ደግሞ ፕሮፊት ስትሰራ እንደዚህ አይነት ሁኔታዎች ሊፈጠሩ ይችላል። አሁን ማርኬቱ እንዳልኩ ጌም ኦፍ ፕሮፊት ስለሆነ ምንም አይነት ነገር ሀፐን ሊያደርግ ይችላል። ሁሌም አሪፍ ዊን አድርገህ ወይ በሆነ ሚስቴክ ወይ ሳምቲንግ ቶታሊ ብሎ ልታደርግ ይችላል። ሳምታይም ቴክኒካሊ አሪፍ ሆነ ፈንዳሜንታሉ ግን ብትንተነህ ሊያወጣ ይችላል ማለት ነው። እንደዚህ አይነት ሁኔታ ሲኖር አሁን እኔ አብዛኛው ትሬደር ከምን ማድረግ የሆነ ፕሮፊት ሲሰሩ ያን ቢያንስ 50%ን ማውጣት አለባቸው። ያ ለምን ያግዛቸዋል? ያንን አማውንት ቢከስሩ ራሱ
መደገፍ ያላቸው በዚህ በኩል ሌላ እንትን ይኖራቸዋል። ምክንያቱም ከዜሮ ልጀምር ብትል እንዳልኩ ካፒታልን ብቻ አይደለም ሳይኮሎጂንም ጭምር ነው የምታጣው። ብትሰራ ራሱ እንደገና ብታጣው ነው የሚመስልህ እና ከባድ ስለሚሆን አይ ቲንክ እንደዛ ማድረግ ይመስለኛል። ቀደም ሳልጠይቀ ከፋሚሊ ምን አይነት እንደነገርከኝ ዩኒቨርሲቲ አንደኛ ዓመት ተማሪ ሆነ ምናምን ነው ወደ ትሬድ የተመለስከውና እንዴት አክሴፕት አደረጉት? እሱ ጫና አልነበረው? በጣም ጫና ነበረው። አንደኛ የቤታችን የመጨረሻ ልጅም ስለሆንኩኝ መሰለኝ እንዳልበላሽ ምናምን ብዙ ጫና ይደረጉ ነበር እና ዩኒቨርሲቲ አቁሜ ስመጣ ያው አቁመን ስንወጣ ወደዛ አልመለስም ስል ያው 12 ዓመት የለፋበት ነው ተመለስ ተማር የሚል ጫና ነበረ። ያ ጫና እንዳለ ተቋቁሜ ግን ያው መጀመሪያ አሪፍ ነው ሪዛልት ስላሳየው ከፋሚሊ በኩል የነበረው ጫና ኦልሞስት ዜሮ ሆነ ማለት ነው። ኦልሞስት በነበረው የመጀመሪያ ዓመት ጫና ነበረው ግን ኦልሞስት የነበረው ሪዛልት ስላዩት ያው እነሱንም ለማረጋጋት በሚል የማገኛቸው አንዳንዴ የማረጋቸው ውዝድሮዎች ምናምን በብር ያሳየው ምናምን ሳምቲንግ እየገዛው ያሳያቸው ነበር ነገሮችን ወደ ባንክ ሲገባ ድረስ ጨምሬ ከሀገር ውጭ ያለ ወንድም ያለ እሱም በደንብ ካፒታል ያገዘኝና እሱም ስፔሻሊ ሞር ካፒታልም ፑሽ እንዲያግዘኝ ያደረገው ያው የወጣሁት ሲሰራውት ገንዘብ ነበርና እሱን ፕሩቭ አድርግ ነበር። ያው ስለ ባይናንስ ለምናምን ስለማያውቁ ፋሚሊ ፕሩቭ አድርግ ሲባል ያው እሱን ወደ ባይናንስ ውዝድሮ አድርጌ ወደ ብር ቀይረ ባንክ ላይ አስገብቼ ሳሳይቸው ነው በቃ አሁንማ ኖርማል ነው ብሎ ከዛ ኋላ ነው ፋሚሊ እንትን ያለኝ ማለት ነው አክሴፕት ያደርጉኝ ማለት ነው። በጣም አሪፍ ነበር። ብዙ ሰዎች ባይዘው ትመሳሰላላችሁ ይሉናል። ታናሽ ወንድሜ ነው የሚመስላችሁ? እኔ ኮመንት ያብሬለ ወንድም ነው የሚመስላል። እና ብቻ ፌስ ማስክ ስለምንድን ነው ማድረግ የጀመርከው? ፌስ ማስክ አክቹዋሊ ለማድረግ የጀመርኩት ስለመጀመሪያ ፎርፋን ነበረ። ያው ያስተማረኝ ኤክሲ ስለሆነ እሱ ጋር ሳይሆን ምናምን በቃ የሆነ ጸዲ ስለነበረ ምናምን በቃ መጀመሪያ ፎርፋን ነበር የጀመርኩት። ከዛ ለብል ለማሳየት ምናምን ያሰብኩባቸው ጊዜዎች ነበሩ። ግን እንደገጠመው ነው ያው ትሬዲንግ ላይ የሆነ ሪዛልት ምናምን ሲመጣ ከጓደኞቼ አብሮ የተማሩ ልጆች ምናምን አብሮ የሚበሉ የሚጠጡ የነበሩ ልጆች የዝርፊያ ሙከራ ተደርጎብኝ ነበር። እብን መኪና ምናምን መስታወት ምናምን ሰባብሮብኝ ነበረ ምናምን ያው ቡክሲ ቡጢ ምናምን ቃንሻለው እና የነበር በምክንያት እኔ ጋር አሁን ቴሌግራም ላይ ምን ብሎ ይልኩ ነበር መሰለሽ የባይናንስ አድራሻቸው ይልኩና እንትና ነኝ $100 ዲፖዚት አድርግልኝ ይላል። በቃ ፋብሎ ማለት ምናምን አሁን ችግሩ የዛኔ ነበረው ደግሞ 2023 24 እንዳልኩ ካሬ ስለነበረ እያንዳንዱ የምሰራውን ፕሮፊት አብዴት አደረግ ነበር። ግን ኮሚሽኑ ትንሽ ሆኖ ራሱ ፖስት አደረግ ነበር አሳይ ነበር። ከዛ እሱን ሲያዩ ምናምን በቃ መጀመሪያ ይሄ አሁን እንትን ነው ምናምን በሚል ብዙ ብር አለው ምናምን በሚል በቃ ይጠይቃሉ ይመጣሉ ምናምን እና ከዛ ያው የሆነ ቀን ነበረ ምናምን ከበል ልጅ ኢንስትራክተር ቆጥ ነበርኩኝና በቃ ግግም ብሎ ምናምን ያድሬሱ ልኩ ወደዚህ $100 ዲፖዚት አድርግልኝ ብሎ ላከልኝ። ከዛ ያማን እንዴ ምናምን አልኩት። ከዛ እንትና ነኝ አለ። ለምን አባቴ አትነው? ከዛ ስለማን እናንተ ግን ምናምን ብሎ የሆነ ስድብ ምናምን ተሳደቡ። ከዛ ብሎክ አድርጎ ተጣልኩኝ። ከዛ ፋሚሊ ለመጠየቅ ብዬ ሲሄድ ጠበቁ ኮቪድ ምናምን ያሪስ ኮምባት ነበረ መስታወት ነው ምናምን ሳብሩ ምናምን ድብድብ ተፈጠረ ምናምን። ከዛ በኋላ በቃ ሙርብን የሚያቀኝ ሰው እንኳን እንደዚህ ሊያደርገኝ ከሞከረ ለምን ፌሴን ማሳየት የለብኝም? ሜቢ የምታውቀው ሰው የምታቀርበው አንተ ጋር የተማረ ሰው ራሱ እንደዚህ ሊያጠቃህ ሞክር ከሆነ ሊዘርፍ ሞክር ከሆነ ሜቢ ሌላ ሰው ማያደርግበት ምክንያት ሊኖር ስለማይችል ሙር የራስን ፕራይቬሲ ብትጠብቅ ደግሞ በቃ ደስ ይላል በሚል ከዛ በኋላ ቀጠልኩበት ማለት ነው። ቲክቶክ ላይ ራሱ ፊቴ አልገባም ነበር ላይቭ። ከዛ በኋላ ማስክ አድርጌ ምናምን ጀመርኩኝ ምናምን ፌስ ሳታሳይ ነበር ስክሪን ብቻ እያሳየ ነበር ላይቭ ሼር አድርጌ ነበር ላይቭ ትሬድ ማድረገው። ከዛ በኋላ ቲክቶክ ምናምን ጀመርኩኝ ብቻ ቢኮዝ ዛት ነው ሞር ማስኪን ማድረገውና ወደፊት ምንም አልተደረጉም ግን ልጆች በፋሚሊ ያው እንዳልኩ ሀብራ አድጎች ምናምን አይደለም ፋሚሊ የሰፈር ሰዎች ምናምን ታውቃና ያው በፋሚሊ ታስሮ ነበር የተወሰነ ቀን። ከዛ በፋሚሊ ጉዳይ ግን እርቅ ተፈጠረ። ከባድ ነው እንደዚህ አይነት ሞመንት እና ፌስ ሪቪል የማድረግ ፕላን አለ ወደፊት። በተጨማሪ ደግሞ ያው ትሬዲንግ ላይ ስትመጡ አብዛኛው ሰው በዚህ ስፔሻሊ ባለንበት ሀገር ያው ሬጉሌትድ አይደለም ትሬዲንግ ምናምን እና ካለው ማህበረሰቡ ጋር ካለው የግንዛቤ አንጻር ጋር አብዛኛው ሰው ትሬድ ሲያደርግ እኔ ፕራይቬሲውን መጠበቅ አለበት ብዬ አስባለሁ። ምክንያቱም አብዛኛው ሞር ፕሮፊት ባሳየ ቁጥር
ወይ ሊደርስብህ የሚችለው ወይ ጥቃት ነው ወይ ደግሞ ልመና ነው የሚመጣው። ከዛ ውጭ ምንም የተለየ ነገር አይኖርም። እና ስፔሻሊ ትሬዲንግ ላይ ወደፊት የሚመጡት ሰዎችም ወይ ደግሞ ስቲል ትሬድ እያደረጉ ያሉ ሰዎች ካሉ እኔ የምመክራቸው ነገር ምንድነው የራሳቸውን ፕራይቬሲ ጠብቆ የሚሰሩትን አማውንት ፖስት ባያደርጉ ያው ፕሮግረሱን ስቲል ማሳየት ይችላሉ። ግን እንደዚህ በሚል ወይ ደግሞ ሞር ራሳቸውን ግልጥ ባደረጉ ቁጥር ሞር ራሳቸውን ለጥቃት ነው የሚያጋልጡት። እና ትሬዲንግ ላይ ስፔሻሊ አዲስ ለሚመጡ ሰዎች ሞር አቬይላብል ባይሆኑ ፐብሊክ ላይ በሚል እመክራቸዋለሁ። ብዙ ነገር ባያሳዩ ማለት ነው። እኔ ብዙ ማውቃቸው ትሬደሮች ፕሮፊታብል ትሬደሮች 1-2 አካውንቶች ይኖሯቸዋል። የፐብሊክ ላይ ፖስት የሚያደርጓቸው አነስ ያለ ሎት ሳይዝ ተጠቅመው የሚሰሩትን ብቻ ትሬዱን በቃ ትክክለኛ ሴትአፕ እንዳገኙ ማሳየት ነው የሚፈልጉት። ከጀርባ ደግሞ ትልቅ በቃ ትክክለኛ የሚጠቀሙትን ሎት ሳይዝ ተጠቅመው ካፒታላቸው ትልቅ ሊሆን ይችላል ሲያሳዩ ግን እንደገቡት አብረው እንደገቡ ሲግናል ምናምን ፕሮቫይድ ስለሚያደርጉ አብረው እንደገቡ ምናምን ፖስት ያደርጋሉ። ግን መታየው ብር ትንሽ ነው። መሆንም ያለበት እንደዛ ነው ማለት ነው። እኔ የሚከተለው እንደዛ ነው። 2 አካውንት ታይፕ እንዳለኝ ሁሌ ማናውንስ አድርጋለሁ። ከዚህ ፊት ፕሮግረሱን አፕዴት ማድረጋችሁ የስካልፕ አካውንት ነው ብዬም ተናግሬያለሁ። እነሱን ስካልፕ አካውንት ምንድነው ሃይ ሪስክ ትሬዶችንም ሃይ ፕሮባቢሊቲ ሊሆን ይችላል ትራይ ኤንድ ኤረርም ሊሆን ይችላል። እነሱን በሙሉ ማድረግበት አካውንት ነው። ያው ቻናል ላይ ፖስት ማድረገው እሱን ብቻ ኢቭን ምን ያህል ፐርሰንት እንዳደግ ምናምን ሁሌ አሳያቸዋለሁ። ያ ሜን አካውንቴ በቃ ሃይ ፕራዮሪቲ የሆኑ ሴታፖች ብቻ ከ15 ሚኒት 30 ሚኒት ደግሞ 1 hour ታይም ፍሬም ብቻ የምጠቀመው እንትሪ ነው። 1-3 ብቻ ነው ትሬድ ማድረግበት። ለምሳሌ በዚህ ወር ምንም ትሬድ አልወሰድኩበትም በሱ አካውንት ማለት ነው። ለምን ሃይ የሆነ ፕራዮሪቲ ሲኖር ብቻ በቃ የሆነች ሪስክ የምትደረጋለች በቃ ፊክስድ የሆነ ቲፕ ያለች 1000 ምናምን የሚባል ነገር ፊክስድ የሆነ ቲፕ ያለች በቃ እሷን ብቻ ወይ ሴል ትጠጣለህ ወይ ቲፕ ይዘህ ትጠጣለህ ማለት ነው። ስካልፕ ሲሆን ግን እንዳልኩ አንዳንድ ስትራቴጂ እንደዚህ ጂኦፖለቲካሉ ሲበላሽ ምናምን የሆነ ስካልፕ ላድርግ እስከ ምናምን ለተጋባቸው እንትሪዎች በቃ ለኮሚኒቲው ይገባል ብለህ የምታስበው ትሬድ ምናምን ሲኖር አብረሃቸው እየገባህ ፕሮግረስን የምታሳይበት አካውንት ነው። እና ሁሉም ሰው እንደዚህ ያደርጋል። በጣም አሪፍ። ከታሪ ጋር ከኢቲኤስኤምሲ ጋር አሪፍ ቆይታ ነበረ። ቅድም እንደነገርኳችሁም ከኢቲኤስኤምሲ ጋር ያዘጋጀንላችሁ ስልጠና አለ። እሱንም እንዴት ጆይን እንደምታደርጉ ፉል ዲቴል ታሪ ይነግራችኋል። ከአብሬሎ ጋር ነፃ የፍሪላንስ ስልጠና አዘጋጅተናችኋል። ይህንን ነፃ ስልጠና ላይቭ ነው የምናስተምራችሁ። እንዲሁም ደግሞ ይህንን የፍሪላንስ ስልጠና የምታገኙበት ሊንክ የዚህ ቪዲዮ ዲስክሪፕሽን ላይ ወይ ደግሞ የፈርስት ኮሜንት ላይ እናስቀምጥላችኋለን። ይህንን ነፃ የፍሪላንስ ስልጠና ላይ ስትሳተፉ ሙሉ በሙሉ እኛ ላይቭ የምናስተምራችሁናል። እንዲሁም ደግሞ ያልገባችሁ ጥያቄዎች ሲኖሩ ላይቭ ላይ እየጠየቃችሁ እኛ ጋር አብራችሁ የምትማማሩ ይሆናል ማለት ነው። ስለዚህ ይህንን ስልጠና ለማግኘት ያኩሉን ቻናል ሰብስክራይብ እና ላይክ በማድረግ ዲስክሪፕሽን ላይ ባለው ሊንክ ጆይን ማድረግ ትችላላችሁ። ይህም የላይቭ ስልጠና የሚሆነው ቴሌግራም ላይ ነው። ሁላችሁም ዲስክሪፕሽን ቦክስ ላይ እንዲሁም የመጀመሪያ ኮሜንት ላይ ያለውን ሊንክ በመጫን ጆይን አድርጉ። ኤቭሪቲንግ ፍሪ ነው። እዛው እንገናኝ። እሺ ታሪ፣ የሁለተኛው ቆይታችንን እንዴት አገኘኸው? ሁለተኛ ቆይታችን በጣም አሪፍ ነበረ። ያሉትን ቲፖችን ሳይኮሎጂካል ነገሮችን አሪፍ አድርገን እንደገለጽን ተስፋ እናደርጋለን። እንዲሁም ደግሞ ያልገባችሁ ጥያቄ ወይም ደግሞ አስተያየት ካላችሁ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ፣ እንመልስላችኋለን። እንግዲህ ስልጠናው የሚጀምርበትን ቀን የምናሳውቀው እዛው ቴሌግራም ላይ ነው። ሁላችሁም ጆይን አድርጉ። ታሪ አክብረኸኝ እዚህ ድረስ ስለመጣ ከልብ አመሰግናለሁ። እንግዲህ አድርገን ስለጠራን አመሰግናለሁ። ይመችህ።